ትዳር ህይወት ነው። ግን ለምን ለትዳር አንዘጋጅም? ብዙዎቻችን በህይወታችን እየቀለድን ያለን። ለትዳራችን ህይወት ለቤታችን ሰላም እንዘጋጅ፣ ራሳችንን እንወቅ ይላችኋል ቅድመ ትዳር። ዛሬ 5 ዋና ዋና ነገራቶችን እናያለን። በተለይ 4ኛውና 5ኛው በጣም ጠቃሚ ስለሆነ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከ መጨረሻው ቪዲዮ ተመልከቱ፣ ትጠቀሙበታላችሁ። አንደኛ ላይ ማንነታችንን እንወቅ። ራሳችንን ካላወቅ ሌላውን ሰው ማስተዋልና ማወቅ ስለማንችል ምን እንወዳለን፣ ምን እንቀበላለን፣ ግባችን ምንድነው ብለን ራሳችንን እንወቅ። ሁለተኛ ላይ ባህሪ ከፍቅር በላይ ነው። ፍቅር ስሜት ነው። ባህሪ ግን እድሜ ሙሉ ትምህርት፣ እድሜ ሙሉ ግንዛቤ ነው። በቁጣ ጊዜ እንዴት እንደምንሆን፣ አክብሮታችን እንዴት እንደሆነ ማወቅ አለብን። ሶስተኛ ላይ ንግግር መቻል አለብን። ችግር ሲመጣ እናገራለሁ ወይስ ዝም እላለሁ ብለን ማወቅ አለብን። ትዳር ዝምታ አይደለም፣ ትዳር ግንኙነት ነው። ትዳር ችግርን መፍታት፣ መወያየት፣ መመካከር ነው። አራተኛ ላይ ኃላፊነትን መሸከም። ትዳር ኃላፊነት ነው። ትዳር ልጅነት አይደለም። ትዳር ውሳኔ መውሰድ፣ ችግር መፍታት ማለት ነው። ስለዚህ ችግራችን ለመፍታት ኃላፊነትን ለመውሰድ መዘጋጀት አለብን። አምስተኛ ላይ እምነትና አክብሮት መኖር አለበት። እምነት ካልገነባን ፍቅር አይቆይም። አክብሮት ከሌለ ትዳር ስለማይጸና እምነት መኖር አለበት። መከባበር፣ መነጋገር መኖር አለበት። እነዚህን ዋና ዋና 5 መሰረቶችን ያዙልኝ። አንደኛ ላይ ማንነታችንን እንወቅ። ሁለተኛ ላይ ባህሪን ከፍቅር በላይ እንወቅ። ሶስተኛ ላይ ንግግር መቻል አለብን። አራተኛ ላይ ኃላፊነት መሸከም አለብን። አምስተኛ ላይ እምነትና አክብሮትን መገንባት አለብን። ትዳራችንን፣ ቤታችንን ሰላምን ማድረግ። ስለዚህ ላይክ፣ ሰብስክራይብ ያደርጋችሁ ለብዙ ወንድሞች አድርሱልን። ከትዳር በፊት ራሳችንን ካልለወጥ ትዳር አይለውጠንም። ስለዚህ ትዳርን ሰላም፣ ቤተሰብን ሰላም ለማድረግ ቀድማችሁ ቅድመ ትዳርን ተቀላቀሉ፣ ቤተሰቡ ነው። ይህን ካልገባን ከሌሎች ጋር መኖር ስለማንችል ስለዚህ ትዳራችን፣ ራሳችንን፣ ቤታችንን ሰላም እናድርግ። ላይክ፣ ሰብስክራይብ እያደረጋችሁ ለብዙ ወንድሞች አድርሱልኝ። ሰላማችሁ ይብዛልኝ። ነገ በሌላ ርዕስ እስከምንገናኝ